هذا هذا فطور. شوف هذا فطورنا. ሰላም 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 ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁልኝ? ዛሬ የምሰራ ጌማትና ፍጣይር ቤዛ ነው የምሰራ። ይኸው ማለት አሁን ዛሬ ደግሞ ዘባዲ ጨምራለሁ ማለት ነው። ከፍጣይሩ ዘባዲ ጨምራለሁ። ከጌማቴ ደግሞ እንደዚህ ይሄ ተከታተሉ ማለት ነው። ላረግ ነው ያው ይሄ አለ ቅራቤ ተከታተሉኝ። እቃዬን አዘጋጅቻለሁ። እቃዬ እዚህ ላይ ያለኝ ላይ ቃለኝ የፍጣይሬ ነው የጌማቴ ነው ማለት ነው። ተከታተሉኝ። አሁን ጌማቴ ላይ ወተት አደርጋለሁ ማለት ነው። ጌማቴ ላይ ወተት አደርጋለሁ ማለት ነው። ወተት አደርጋለሁ ለምን በባለፈው ሰርቼው በጣም አሪፍ ነው የሆነ ማለት ነው። አረኩኝ ማለት ነው። ወተት አረኩበት ብዙም አላበዛም። ምስ ያለች መጠን ያለች ነው የምሰራ። ወተት አረኩኝ። ከዚህ ላይ የጌማቴ ንሻ አደረኩኝ ማለት ነው። ንሻ አደረኩኝ ዝም ብዬ ነው። መለካት ትችላላችሁ እንደ ብዛታችሁ። 2 መላጋም 3 መላጋም ብታረጉበት ደረቅ ያደርገዋል። አሪፍ ነው። ከዚያ ደግሞ ይህን ይዤ መጥቻለሁ። ለጌማቴ ትንሽ አረጋለሁ ማለት ነው። ለጌማቴ ትንሽ አረጋለሁ፣ አላበዛም፣ ብዙም አላበዛም ማለት ነው። ግማሽ መላጋ ያው እኔ ብዙም መመጠን አልወድም። ግማሽ መላጋ እንበለው። ቤኪንግ ፓውደር አለን። ቤኪንግ ፓውደሩም እንደዚህ ትንሽ እናረጋለን። ቤኪንግ ፓውደር ማለት ትንሽ እናረጋለን፣ ሳይበዛ ግማሽ በትንሹ ተመላጋዴ ዘንባች። ከነገራችን ላይ እዚህ ላይም ደግሞ ያው ለፍጣይሬም ደግሞ አረጋለሁ። አጌማት ለፍጣይሬ ያረጋለሁ ማለት ነው። ከዚህ ላይ ጨው አረጋለሁ ለጌማቴም ለፍጣይሬም ማለት ነው። አልመጥንም እኔ ከነገራችን ላይ አልመጥነው። ከዚህ ላይ ደግሞ ለፍጣይሬ ብቻ ነው የማደርገው። ለፍጣይሬ ያረጋለሁ። ለፍጣይሬ ያረጋለሁ ልበል። ለፍጣይሬ አረጋለሁ። ለምን ዛሬ ዘባሪ ስለማረግበት። አዝሬ ደግሞ ትንሽ ሁሊብ አለኝ ሳይበዛ፣ ምክንያቱም በአብዛኛው በወተት ስለምሰራው ሳይበዛ አንዳንድ ማንኪያ ልበለው። አንዳንድ ማንኪያ አልሞላሁትም። ማንኪያውን አልሞላሁትኝም ማለት ነው። እዚህ ላይ ቤኪንግ ፓውደር አለኝ። እንትን ካሜራ ይቅርታ ካሜራ እዚህ ላይ ካሜራ አለኝ። መጥኜ የጌማቱ ለፍጣይሬን ነው ማረገው ማለት ነው። ከዚህ ላይ ዘባዲ አለኝ። ዛሬ ዘባዲ ጨምራበታለሁ ማለት ነው። ከጌማቴ ሳይሆን ከፍጣይሬ ዘባዲ ያደረግበታለሁ። ለየት ያደረገው ዘባዲው ነው። ዘይት ከጌማቴ ያደርጋሉ። ምክንያቱም በኋላ ጌማቴ ላይ ዘይት አላደርግም። እዚህ ላይ ያደርጋለሁ። ጌማቴ ላይ ትንሽ ዘይት አደርጋለሁ። ከዚያ ፍጣይሬ ኋላ ሳሾ ነው የማደርገው። ከዚያ ስኳር አደርጋለሁ። ስኳር ትንሽ ጌማቴ ትንሽ አደርጋለሁ። ከፍጣይሬ ትንሽ አደርጋለሁ፣ ሳይበዛ ማለት ነው። አጌማቱ ላይ ብዙ ስኳር ከተደረገበት ጠቆር ይልብናል ማለት ነው። ሀላ ሰላ። ከዚያ ደግሞ ዘፈራን ከጌማቴ ላይ ዘፈራን አረግበታለሁ። ከጌማቴ ላይ ትንሽ ዘፈራን አረግበታለሁ። ያው ታሽጋ ነው እና ዘፈራን ካዳ ዘፈራን ትንሽ እንዳይበዛ ማለት ነው። በጣም ውድ ነው እኮ ዘፈራን በተለይ ውድ ነው። አረቦች ቡና ጋር ምናምን አብረው የሚጠጡት ማለት ነው። ሻሂ ጋርም ቡና ጋርም ማለት ነው። ይሄው እየሰራን ነው።
እንግዲህ አሁን እንትናችን ጨርሰናል። የዘነጋነው ነገር ያለ አይመስለኝም። መምቻችን እናዘጋጃለን። መምቻችን እንመታና እንገናኛለን ተመልሰን ማለት ነው ውዶችዬ። ያው የጌማታችን አጂና አጂነናል ማለት ነው። ያው ኮፍ ሲል ደግሞ አሳያችኋለሁ ማለት ነው። ያው አጀን እንግዲህ የኳይቲ ጥሂን ኳይቲ ይባላል እና በዚያ ነው። ይሄ ደግሞ የፍጣይራችን ነው። ይሄንም አጂነዋለሁኝ እንደዚህ ያምፓር እዚህ ነው። ኮፍ ሲል ደግሞ እንገናኛለን ማለት ነው። ይሄን ይመስላል ማለት ነው ወንዶችዬ። ኮፍ ሲል ደግሞ አሳያችኋለሁ። ጌማቴ መቼም አሰራሩንም ፍጣይሬንም አይታችሁታል። ዛሬ ፍጣይሬ ላይ የጨመርኩት ዘባዴ ብቻ ነው ከነገራችን ላይ ማለት ነው። ትንሽ ንፋስ መግባት የለበትም ከነገራችን ላይ ፍጣይራችን አጀና ላይ ከዚህ ላይም ንፋስ መግባት የለበትም። ለምን ይሄኛው ፊያው ስለተሰበረብኝ አሁን እኔ በላስቲክ አረግበታለሁ ማለት ነው። ንፋስ መግባት የለበትም፣ እፍን ማለት አለበት። እንደዚህ አረግና ፊያውን አላይ ያቀረዋል ማለት ነው። እና እንገናኛለን ማለት ነው። እንገናኛለን ተመልሰን። ይሄ ሁላችሁ ውዶችዬ ቤዛው ይሄን ይመስላል ማለት ነው። ሲበስል ደግሞ እናሳያችኋለን። ዋው ነው አታይትም? ይበዛ ደስ ይላል። ቤዛችን እንደዚህ ነው። ይሄው ፍጣይራችን ደግሞ ሰርተናል። ፍርን እናስገባዋለን ማለት ነው። ይሄን ይመስላል። ያው ቤዛችን አይታችሁታል። ያው ቅድም እንዳያችሁ ተስፋ አድርጋለሁ። ቤዛውን አሄ ቤዛውን አላሳየኋችሁም። ቤዛው በስሏል። ይሄው ቤዛው ይሄው በስሏል። አልቀረጹትም እኮ ይሄን አሁን ቤዛው በስሏል ማለት ነው። ይሄው እንደምታዩት ይሄው ማለት ነው። ካሜራው ዘጋዋለሁ። ይሄው ቤዛችን ይሄው ፍጣይራችን ማለት ነው። ደስ ነው። ዋው ነው እንደምታዩት ነው። ደስ ይላል። ቤዛ ዋው ይሄው ፍጣይራችን ይሄን ይመስላል ማለት ነው። ውስጡ ስጋ ነው ያለው፣ ዶሮ ስጋ ማለት ነው። ይሄን ይመስላል። ዋው ነው። ያው ቢዛውን አይታችሁታል እንግዲህ ቢዛውን በሀብዝ አድርጌዋለሁ። ያምራል። ዋው ነው። ዋው ይሄው የጌማታችን ይሄው እየሰራ ነው እያያችሁት ነው። ውይ ሲያምር ነው የምላችሁት ነው። የኔን ጥሬ ጋይታችሁ ሰሩ ሆነ የኔን አይነት ምናምን ኩሳኩስ የሌለው ነገር የት ያፈራሁ ነው አይተህ ያለ እንደዚህ ነው። ይጣፍጥ መጣፈጣ ነው አታይቱም? ዋው ነው። ዋው የኔ ውዶችዬ ይኸውላችሁ እንደምታዩት ነው። በልተው ጨርሰዋል። እዚህ ላይ ቅድም አላሳየኋቸውም። እዚህ መኮረኒ ሩዝና ይሄ ምንድን ነው? አሪፍ ነው። ይሄ መኮረኒ አለ፣ ቀይ መኮረኒ አለ። እቺ ወዷታ የምታዩት መኮረኒዋ። ከዚያም ተሽሪባ አለ፣ ከዚያ ፍጣይር አለ፣ ሳምቡሳ አለ፣ ጌማት አለ። ከዚያ ታያላችሁ። ይኸውላችሁ ማለት ነው። አሁን ይሄንን ታታ መቅደስ ማለት ነው ታነሳዋለች ማለት ነው። መቅደስ ናት የምታነሳት። መኮረኒው በጣም ይወዳሉ። ሾርባም ታጥተዋል። ወስዳ ነው አውቃው ነው ሾርባውን ማለት ነው። ፊንቱና ምንድን ነው አይጠጡም ግን በስመ አብ ታይቱም ይይት በስመ አብ አያችሁት። እንግዲህ የዞሮ መቅደስ አይዞሽ። ይሄ የዚህ ሱስ ነው የዚህ ሱስ የቲማቲም የመኮረኒው የኔ መኮረኒ ናች። ስጋዋን ትተዋታን ይሄን ይመስላል ማለት ነው። ዋው
የሴትዮቱ ስልክ ከዚህ ላይ ነው ያለ። ረስታዋለች እኮ ስልኳ በቃ ይሄው